ራስ አሉላ የኢትዮጵያን ወሰን ቀይ ባህር መሆኑን ሲያረጋግጡ አጼ ዮሐንስ አንገታቸውን ሲቀሉለት ለአጼ ምኒልክ በ1891 ዓመተ ምህረት የኢትዮጵያ ግዛት ከአምቦንሳ አንስቶ የሳንበር ጨምሮ የጥንቱ ዜጋቸው የመሐመድ ሐንፍሬ ግዛት ሁሉ ይዞ የባህር ዳር እየሄደ አረፋሊ መድረሱን ለዓለም ሲያስታውቁ ልጅ ኢያሱ ፈረሴ ከቀይ ባህር ውሃ ሳይጠጣ ዘውድ አልደፋም ስላሴ በትልቅ ዲፕሎማሲያዊ ትግል ኤርትራን ከእናት ሀገሯ ጋር በማዋሃድ የኢትዮጵያ ባህር በር መብት ሲያስከብሩ የዛሬዎቹ ፍጹም ዴሞክራቶች የቃላት ክርክር እንኳን ሳይገጥሙ ሻዕቢያን በመፍራት የባህር በራችንን አስረከቡ። ይሄው የቀድሞ የሀገሪቱን መሪዎች እንቅልፍ የነሳቸው ጉዳይ ኢህአዴግ በቀላሉ ልባት ሊሰጠው የሚያስችለው አጋጣሚ ቢፈጠርም ወኔው ከርቶትና ከምንም በላይ የሚሰስትለትን ስልጣኑን ለማቆየት በሚል ስሌት ብቻ ችግሩ ወደ ልጆቻችን እየተንከዋለለ እንዲወርድ መረጠ። ምኒልክ ከመቶ ዓመት በፊት ያልቻሉትን ኃይለ ሥላሴ ለ13 ዓመት አዋቅተውን ያልቻሉትን ደርግ ለ17 ዓመት አጫርሶን ወጣቶች ያልቀው ከ50 ዓመት በታች እድሜ ያለው ሰው በሙሉ ዝመት በተባለበት ወደብ የሚባል ነገር ማምጣት እንደማይቻል እያወቃችሁ የህልም እንጀራ ለመመገብ በሞኝ ክንድ የዘንዶ ጉድጓድ ይለካበታል እንደሚባለው እናንተ አንደኛ የኢትዮጵያ ሉዓላዊነት ተሟጋች መስላችሁ ሌላው የሞተላችሁ ለመቶ ዓመት ያልቻልነውን ቀጣይ የመቶ ዓመት ጥፋት ለማምጣት የምትዘምቱት ለምንድን ነው? ዋናው ጠላታችን ድህነት ነው ብለን ስንዘምት እዚህ ላይ ድል እንዳናመጣ የምትጎትቱን ድል ስናመጣም ደግሞ ድል አይደለም ኪሳራ ነው እያላችሁ የምትዘምቱት ለምንድን ነው?